ሰላም እንዴት ናችሁ? ውድ የተወደዳችሁ የዱቢ ድሬ ዲነግዴ ተከታታዮች ቆይታችሁ በጣም ያማረና ሰላም እንደነበር ተስፋ አደርጋለሁኝ። እንደገና ደግሞ ዛሬ ተመልሰን ተገናኝተናል። በዛሬው ዕለት ደግሞ ወሳኝ የሆነውን አንድ አርዕስት ይዤላችሁ መጥቻለሁኝ። ይህ አርዕስት ኢንቨስትመንቶች፣ ባለሀብቶች ከውጭ ሀገር የሚሆኑ የሀገር ውስጥ ባለሀብቶች ሲንቀሳቀሱ ምን አይነት ወሳኝና አስፈላጊ ነገር አለ የሚለውን ነገር ለእናንተ ሐሳብ ለማጋራት ነው የመጣሁኝ። ቆይታችሁ እስከ መጨረሻው ድረስ ከኔ ጋር እንደሆን የሁል ጊዜ ግብዣዬ ነው። እንግዲህ እንደሚታወቀው የተወደዳቸው የዱቢ ድሬ ዲነግዴ ቤተሰቦች በዚህ መድረክ ላይ ወሳኝ የሆኑ ሀገራዊ ጉዳዮች፣ የቢዝነስ ጉዳዮች፣ የኢኮኖሚ በግለሰብ ደረጃና በሀገር ደረጃ አንስተን የምንወያይበት ሐሳብ የምናጋራበትና ለንግግር ለምክክር የሚሆኑትን መነሻ ሐሳቦች አንስተን የምናወራበት መድረክ ነው። ይህ የዱቢ ድሬ ዲነግዴ ነፃ መድረክ ነው። ምጣኔ ሀብት ብቻ የሚወራበት የኢኮኖሚ ጉዳይ ብቻ አንስተን ዲስኩር የምንፈጥርበት መድረክ ነው። ስለዚህ እንደዚህ አይነት መድረክ እንዳያመልጣችሁ ይህን ቪዲዮ ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳትረሱት ላሳስባችሁ ፈልጋለሁኝ። በዛሬው አርዕስቴ ከእናንተ ጋር ማወራው የተለያየ ኢንቨስትመንት ከአንድ ሀገር ወደ ሌላ ሀገር ሲሄድ፣ ከአንድ አካባቢ ወደ ሌላ አካባቢ ሲሄድ አንድ ባለሀብት አንድ ተቋም ኢንቨስትመንት ይዞ ትልልቅ የሆኑ ማዋዕለ ንዋዮችን ይዞ ከአንድ ቦታ ወደ ሌላ ቦታ ሄዶ ኢንቨስት ሲያደርግ ሲሰራ ምንድነው ታሳቢ መደረግ ያለባቸው፣ እንዴት ነው መታየት አለበት የሚለውን ነገር ለእናንተ ለማጋራት ነው የመጣሁኝ። ይህን እንግዲህ ምክንያት አድርጌ ለምክክር ያቀረብኩላችሁ በሰሞኑ በሳፋሪኮም ወደ ኢትዮጵያ ከመምጣቱ ጋር ተያይዞ በሀገር ውስጥ የተፈጠረውን ሁላችንም የምናውቅና በብዙ ሜንስትሪም ሚዲያ በማህበራዊ ድህረ ገጽም ጦርነት ሊባል እስከሚችል ድረስ የተከፈቱትን ነገሮችን ሁላችንም ያየንና የተመለከተን እንደሆነ ተስፋ አደርጋለሁኝ። እንደዚህ ነገሮች መፈጠር አልነበረባቸው። እነዚህ ነገሮች መከሰት የለባቸው። አንድ ሀብት ወደ ሀገር ሲመጣ የሁላችንም ነው፣ የህዝባችን ነው። ለኛ ፋይዳ ስለሚመጣ እልቁንስ ተሳትፈን ተሰልፈን ከጎን ሆነን በተሻለና የተሳካ የተሳለጠ የኢንቨስትመንት አካሄድ እንዲኖረው ማድረግ ሲኖርብን እንግዲህ የተፈጠሩ ነገሮች ሁሉ አይተናል። ስህተቶች ነበሩ። ብዙ ነገሮቹ መስመር ይዞ ለአንዱ ላይ ቅሬታ የሚፈጥር ለአንዱ ደግሞ የሚያስብል ነገር እንደነበረ ሁላችንም እና ካልተካካደን በስተቀር እንደው በምን አለብኝነት የምንፈልገውን ሐሳብ የምንሰረዝር ካልሆነን እንደው በንጹህ አይምሮ እንደ አንድ ሀገር ዜጋ የህግን የበላይነት ዲሞክራሲያዊ ሜዳ የሰፋበት ሁሉም ዜጋ እንደየችሎታው እንደየብቃቱ ተሯሩጦ የሚጠቀምበት የምናስብ ከሆነ የተፈጠረው ነገር በቀና አይምሮ ካሰበን እንደው እንዲህ መሆን ነበረበት እንደምንል ተስፋ አደርጋለሁኝ። የሆነ ሆኖ ግን ለወደፊቱ የሀገር ውስጥ ባለሀብቶችም ይኖሩናል። አንዱ ባለሀብት ከሰሜኑ የሀገራችን ክፍል ወደ ምዕራብ ወደ ምስራቅ መሄድ ከፈለገ የምዕራቡና የደቡቡ ያንዱ ባለሀብታችን ወደ ሌላው የኢትዮጵያ ክፍል ሄዶ ኢንቨስት ማድረግ ካስፈለገ ከውጭ ሀገርም የሚመጣ ከሆነ አካሄዶች ሂደቶቹ ምን ቢሆኑ የተሻለ ነገር ይሆናሉ የሚለውን ሐሳብ አንስተን እንድንወያይ ነው። እንግዲህ ዛሬ ማነሳላችሁ ሐሳብ እኔ ከግል አስተሳሰብ የመነጨ ሳይሆን በተለያየ ጥናታዊ ጽሁፎች ውስጥ የሚገኙ በብዙ ሀገር ተመክሮ ታይቶ የተሻሉ አካሄዶች ናቸው የተባሉትን ነገር አንስቼ ማጋራላችሁ ይሆናል። ቆይታችሁ እስከ መጨረሻው ድረስ ከኔ ጋር ይሁን። ይህ የናንተ መድረክ፣ ይህ የናንተ ሜዳ የዱቢ ድሬ ዲነግዴ ነው። ዲነግዴ ማለት ኢኮኖሚ ማለት ነው። ዱቢ ማለት ንግግር ነው። ድሬ ማለት ደግሞ ሜዳ ነው። ሲተካለል በአማርኛ ስንተረጉሞ ምን ማለት ነው? የኢኮኖሚ መነጋገሪያና መወያያ ሜዳ ማለት ነውና የሁላችንም ሜዳ ነው። በዚህ ሜዳ ውስጥ አንዱ ገብቶ አንዱ የሚከለከልበት፣ አንዱ ተፈቅዶ አንዱ መብት የሚነፈግበት፣ የአንዱ ቡድን ሐሳብ ብቻ የሚንጸባረቅበት ሜዳ አይደለም።
ሳይንሳዊ ትንተናዎች የሚሰጡበት ያንዳንዱ እንደየገባው መጠን ሐሳቡን የሚያጋራበት ነው። እስከዛሬ ድረስ ምናልባት እኔ ብቻ ነኝ በዚህ የዱቢ ድሬዲ ነግዴ ሐሳብ ሳቀርብላችሁ የቆየሁት። ከዚህ በኋላ ግን ሌሎች ምሁራን፣ ባለሙያዎች፣ ተመክሮ ያላቸውን ባለሀብቶችን ይዤላችሁ እንደምቀርብም ከወዲሁ ቃል ልገባላችሁ ፈልጋለሁ። የዛሬ አርስታችን ምንድነው ያልኳችሁ? ባለሀብቶቻችን ከአንድ ቦታ ወደ አንድ ቦታ ሄደው ኢንቨስት ሲያደርጉ ታሳቢ መደረግ ያለባቸው ነጥቦች ምንድናቸው የሚለው ነገር ነው። እስከ መጨረሻው ድረስ ቆይታችሁ ከኔ ጋር ይሁን። እንግዲህ እንደ ኢትዮጵያ አይነቱ ማህበረሰብ ወስደን ስንመለከት በጣም ዳይቨርሲፋይ የሆነ ሶሳይቲ ነው። አንድ ሃይማኖት፣ አንድ ቋንቋ፣ አንድ ባህል፣ አንድ ወጥ የሆነ ህዝብ አይደለም። በጣም ዳይቨርሲፋይድ የሆነ ማህበረሰብ ነው ያለ ነው። የሰሜኑን የሀገራችን ክፍል ወደ ደቡቡ የሀገራችን ክፍል ጋር አወዳድረን ካየነው ብዙ ነገር የሚያመሳስለው እንዳለ ሁላ ብዙ ነገር ደግሞ ልዩ የሚያደርጓቸው ነገሮች አሉ። የምዕራቡንም ከምስራቁ ጋር ከተመለከተን፣ መሃል ሀገሩን ከሌሎቹ አካባቢዎች ላይ ወስደን ከተመለከተን የምንመሳሰለውን ያክል የራሳችን የሆነ ደግሞ አይነተኛ ነገሮች አሉ። ስለዚህ አንድ ባለሀብት፣ አንድ ኢንቨስተር፣ አንድ ትልቅ ሀገር አቀፋዊ ፕሮጀክቶች አንድ አካባቢ ሲሄዱ ጥንቃቄ ማድረግ የሚኖርባቸው ነገሮች ሰሜን ላይ እንደተሰራ ደቡብ ላይ ሊሰራ አይችልም። ምዕራብ ላይ እንደተሰራ ምስራቅ ላይ ሊሰራ አይችልም። አይ ምን ችግር አለው? ኢትዮጵያ ነው፣ አንድ ሀገር ነው፣ አንድ ህዝብ ነው። አባቶቻችን አዎ ልንል እንችል ይሆናል። መሬት ያለው ነባራዊ ሁኔታው ግን ያ ካልሆነ በቃልና በክርክር ለንትርክና ለመጨቃጨቅ የምንነጋገር ነገር ይሆናል እንጂ የተሳለጠ አፈጻጸም ፕሮጀክቶቹና ኢንቨስትመንቶቹ እንዲኖራቸው አያስደርግም። ስለዚህ ጥንቃቄ የሚሹ ነገሮች አሉ ማለት ነው። የምንወያየውም ዛሬ ምንድነው? ስለ እነዚህ በጣም ሴንሲቲቭ ስለሆኑ ጉዳዮች ናቸው። እንግዲህ ይህን ካለን እስቲ አንድ ባለሀብት ወደ አንድ ቦታ ሲሄድ፣ አንድ ኢንቨስትመንት ወደ አንድ ቦታ ሲሄድ ጥንቃቄ ማድረግ ከሚገባቸው ነገሮች ውስጥ ምንድን ናቸው ብሎ እንመልከት። አንደኛና የመጀመሪያው ነገር ምንድነው? የሚሄድበትን ማህበረሰብ ማወቅ መቻል አለበት። አንድ የውጭ ሀገር ከህንድም ከቱርክ የሚምጣ ከኬንያ የሚምጣ ከአውሮፓ ከአሜሪካ ሲመጣ ኢትዮጵያ ውስጥ ኢንቨስት አደርጋለሁ ሲል የትኛው የኢትዮጵያ ክፍል ነው ማውለ ነው አይን ማፈሰው? የት አካባቢ ነው ማመርተው? የት አካባቢ ነው ግብአቱን ማገኘው? ወዴት አካባቢ ነው ምርትን ወስዶ የሚለው ነገር በአትኩሮት ማየት፣ ጥናቱ ውስጥ ዳሰሳ ማድረግ፣ የዛን ያክል የሶሻል ዲቨርሲቲ፣ ሪሊጂየስ ዲቨርሲቲ፣ ፖለቲካል ዲቨርሲቲ፣ ላንጉዌጅ ዲቨርሲቲ ያሉትን ነገሮችን ከግንዛቤ ያስገብቶ ነው። አንዳንድ ሀገር ውስጥ በጣም ተቃርኖች ሊኖሩ ይችላሉ። አንዳንድ ሀገር በጣም ሴንሲቲቭ የሆኑ ማህበረሰቡን መካከል ያለው ፐርሶናላይዝድ ኦር ምንድነው የምንለው ይሄ ነገር ለይደየ ጎራው የሆኑት ጉዳዮች አይነተኛ ነገሮች ይኖራሉ። እነዛን ነገሮችን ለይቶ ማየት አጥርቶ ማየት በጣም ያስፈልጋል ማለት ነውና አንዳንድ ነገሮችን ቋንቋን፣ ብሔርን፣ ሃይማኖትን፣ ባህልን ብዙ ነገሮችን ሊኖሩት ስለሚችሉ ንግዳችን እንዲሳለጥ ኢንቨስትመንታችን የተዋጣ እንዲሆን የጀመርነው ፕሮጀክት ሀገራዊም ይሁን የክልላዊ የአንድ አካባቢ ፕሮጀክት በተጀመረ ጊዜ በተቀመጠለት ጊዜ ውስጥ ተጀምሮ እንዲያልቅ ለማድረግ ካስፈለገ የዛን አካባቢ ማህበራዊና ሌሎች ጉዳዮችን በጥልቀት ማወቅ እንደየባህሉ እንደየወጉ እንደየአካባቢ ሁኔታ አክት ማድረግ መስራት መቻል ያስፈልጋል ነው። አፕሮቻችን፣ አነጋገራችን፣ አደራረጋችን ነገር ሁሉ ማህበረሰቡን ትኩረት ያደረገ ማህበረሰቡን ፍላጎትን ያገናዘበ እንዲሆን ያስፈልጋል የሚለውን ነገር ነው በመጀመሪያ ደረጃ ላይ ጥናቶች የሚያመላክቱት ማለት ነው። በሁለተኛ ደረጃ ላይ ጥናቶች የሚያሳዩት ምንድነው? ይዘን የምንሄደው ቢዝነስ ይዘን የምንሄደው ኢንቨስትመንትና ፕሮጀክቶች የማህበረሰቡን ችግርና ወቅታዊ ሁኔታዎችን ሊቀርፍ የሚችልም ጭምር መሆን መቻል አለበት። አንዳንድ ፕሮጀክቶች ይጀመራሉ እንጂ አይፈጸሙም። አንዳንድ ፕሮጀክቶች ሲሰሩ ለግብአት ተብሎ ለመሬት ፍለጋ ብቻ ተብሎ ለሆነ ጉዳይ ለሪሶርስ ፍለጋ ተብሎ አንድ ቦታ የሚሄድ ነው። ግን ፋይዳው ለሌላ አካባቢ ሊሆን ይችላል። ፋይዳው ለሀገራዊ ብቻ ሊሆን ይችላል። እንደዚህ አይነት ፕሮጀክቶች በምንም መልኩ እስከ መጨረሻው ድረስ ሰስቴኔብል የሆነ ኢንቨስትመንት ነው እንደማይቀጥሉ ነገራችሁ ፈልጋለሁ። ይሄ ነገር ደግሞ በሳውዝ አፍሪካ ተፈጥሯል፣ በአይናችን አይተነዋል። በኬንያ ተፈጥሯል፣ አይተነዋል። በዚምባብዌ ተፈጥሯል፣ አይተነዋል። በኢትዮጵያም ውስጥ ከተወሰኑት ዓመታት በፊት ተፈጥሮ አይተነዋል። ስለዚህ
ከማህበረሰቡ ፍላጎት ከማህበረሰቡ ችግር የሆነ የማህበረሰብ ኮንሰርንን በተወሰነ መጠንም እንኳን ቢሆን አድሬስ ሊያደርግ የሚችል መሆን መቻል አለበት። እነዚያን ነገሮችን ያካተተ በውስጡ ኢምቤድ ያደረገ የአሰራር ዘዴ መከተል መቻል አለበት። ለምሳሌ ድርጅታችን ወደዛ አካባቢ ሲሄድ ለአካባቢው የሙያ ድጋፍ ሊያደርግለት ሊሆን ይችላል። የገንዘብ ድጋፍ ይዞ የሚሄድ ነገር ሊሆን ይችላል። የበጎ ፈቃደኝነት ስራን የሚያበረታታ ነገር ይዞ ሊሄድ ይችላል። whatever ግን concern local level concern local level interest local level problems into consideration የወሰደ መሆን እንዳለበት ያንንም ያካተተ አድሬስ ሊያደርግ የሚችል አላይን ሊሆን የሚችል መሆን እንዳለበት ጥናቶች ያሳያሉ የሚለው ነገር ነው። በሶስተኛ ደረጃ ላይ ጥናቶች እንደሚያመላክቱት አንድ ሀገራዊ ፕሮጀክት አንድ ኢንቨስትመንት እና አንድ የቢዝነስ ስራ ሊሰራ ሲመጣ መታየት ያለበት ተብሎ የሚያስቀምጠው ከአካባቢው ማህበረሰብና ከመንግስት አመራር አካል ጋር ጠንካራ ግንኙነት የሚፈጥር መሆን መቻል አለበት። ኢንቨስትመንቱ የሚገኝበት ቦታ ላይ አክቹዋል ስራው የሚሰራባቸው አካባቢዎች ላይ ከሚገኘው ማህበረሰብና ከአካባቢው ካለው መንግስታዊ መዋቅሮች ጋር ያለው መስተጋብሩ ያለው ቁርኝቱ ያለው ግንኙነቱ በጣም የተጠናከረ የተግባባ መሆን መቻል አለበት ነው። አንዳንድ ጊዜ ምን ይሆናል? እኔ እኮ ከፌደራል መንግስት ነው የመጣሁት እኔ እኮ ከክልል ነው የመጣሁት ብሎ የዛን አካባቢ ኢንተረስት የዛን አካባቢ ማህበረሰብ የማያናግር የማያወያይ የማያዳምጥ ማህበረሰብ ችግሩን ያውቃል። ይሄ ኢንቨስትመንት ለሀገራዊ ፋይዳ እንዳለውላ ኢኮኖሚው ሊለውጥ ማህበራዊ ነገሩ ሊለውጥ እንደሚችል ሊጎዳውም እንደሚችል የአካባቢው እንደሚያውቅ መቻል አለበት። አልቲሜትሊ እዛ አካባቢ ያለውን ሁሉ መዋለ ነዋይ ያለውን ኢንቨስትመንት ንብረት የሚጠብቀው አካባቢው ህዝብ ነው፣ የአካባቢው ማህበረሰብ ነው። የሆነ ግጭት ቢነሳ የሆነ እሳት ቢነሳ የሆነ አደጋ ቢፈጠር የፌደራል መንግስት አይደለም ሮጦ የሚደርሰው፣ የክልል መንግስት አለ ሮጦ የሚደርሰው። አካባቢው ላይ ያለው ማህበረሰብና እዛ አካባቢ ያለው መንግስታዊ መዋቅሮች ናቸው ቀድሞ የሚደርሱት። ለዚህ ነው መጽሐፍ እንደዚህ የሚለው ሩቅ ካለው ዘመድ ይልቅ ጎረቤት ያለው ሌላ ባዕድ ሌላ የተሻለ ወዳጅ ወገን መሆን አለበት የሚለው። ለዚህ ነው ከአካባቢው ጋር ያለንን መስተጋብራች የተሻለ መሆን ማድረጉ ጥሩ ነው የሚለው። ምክንያቱም ለሚከሰቱት ፈተናዎች፣ ለድርጅቱ ለሚደረገው ጥበቃ፣ ለአካባቢው ጥንቃቄ ማድረግ የሚቻለው ከአካባቢው ጋር መነጋገር፣ መደራረር፣ መቀራረብና ሲቻል ነው። በእንደዚህ አይነት ሁኔታ የሄዱ ኢንቨስትመንቶች አብዛኞቹ በጣም ተሳክተዋል። አብዛኞቹ በጣም ሰስተይነብል ሆነ። አብዛኞቹ ህዝብ ዘቆሞላቸዋል። አብዛኞቹ ህዝቡ ራሱ የአካባቢው መንግስት መዋቅር መታደግ ችለዋል። ለዚህ ነው የአካባቢው ህዝብ ጋር መነጋገር መቀራረብ አለበት ጥናት የሚለው። በአራተኛ ደረጃ ላይ እንደዚህ አይነት ኢንቨስትመንት እና እንደዚህ አይነት አገር አቀፋዊ ይሁን ያን ክልላዊ ፕሮጀክቶች ሲመጡ ታሳቢ ማድረግ አለባቸው የሚለው ምንድነው? የአካባቢው ማህበረሰብ የሚያሳትፍ መሆን አለበት። ሎካል ፓርቲሲፔሽን ያስፈልጋል። ሎካል ፓርቲሲፔሽን ትረስትን ቢልድ ያደርጋል፣ ትራንስፓረንሲን ይፈጥራል፣ መስተጋብሮችን ያጠናክራል፣ ማህበራዊ ሞራልን ይገነባል። ፋይዳው ቀላል አይደለም። ትረስት ነው የብዙ ነገር ቢዝነስ የብዙ ነገር ፋንክሽናሊቲ። ችግር ሲመጣ ተግዳሮቶች ሲመጡ አሸንፎ ማለፍ እንዲቻል ከሚያደርጉት ውስጥ ትረስት ነው። የተጠናከረ መስተጋብር ሲኖር ነው፣ ግንኙነት ቁርኝነት ነው። ያ ነገር ደግሞ ሊሆን የሚችለው ማህበረሰቡ መሳተፍ አለበት። ለምሳሌ ቦታ መረጣ ሊሆን ይችላል፣ ማህበረሰቡ መሳተፍ ያስፈልጋል። ለምሳሌ አካባቢው ያለውን ችግር መለየት ሊሆን ይችላል፣ የአካባቢው ህዝብ ሲሳተፍ ነው ያን ነገር የሚያደርገው። ያሉትን ወጥቶ ስራ መስራት፣ አንዳንድ ልማታዊ ስራዎችን መስራት ሊሆን ይችላል። ያ ድርጅት ብቻ ያ ኢንቨስትመንት ብቻ የሚሰራ ሳይሆን የማህበረሰቡ ጉልበት፣ የማህበረሰቡ መዋለ ነዋይ፣ የአካባቢው አይምሮና ጉልበት ሲታከልበት ነው የተሻለ ውጤታማ ሊሆን የሚችለው። ስለዚህ እንደዚህ አይነቱ ቢዝነስ ሲመጣ የአካባቢውን ማህበረሰብ የሚያሳትፍ መሆን መቻል አለበት ነው። ለዚህ ነው ባለፈው በብዙሃን መገናኛ የሚሆን በማህበራዊ ድህረ ገጾች ውስጥ በኦሮሚያ ክልል ያሉት ወጣቶችና አንዳንድ ባለሀብቶች ያነሱት አልተሳተፍንም፣ ሳፋሪኮም ይዞ ባመጣው እድል ውስጥ ያልተሳተፍንም፣ ኤጀንቶች ውስጥ አልተሳተፍንም፣ የማስታወቂያ ስራ ውስጥ የሚሰሩት ውስጥ አልተሳተፍንም፣ በስራ እድል ቀጠራ ውስጥ በቂ የሚባል ቦታ አልተሰጠንም ብሎ ማጉረምረም ወደ ብዙ ነገሮችን ወደ
ወደ ሐሳብ ግጭት የተገባበት ሁኔታ የነበረ ነው። መሳተፍ ሲኖር ኢንጌጅመንት ሲኖር ፓርቲሲፔሽን ሲኖር ግን የተሻለ እና የተሳለጠ ስራ ለመስራት ይረዳል የሚለው ነገር ነው። አምስተኛ ደረጃ ላይ ጥናት እንደሚያመለክተው እንደዚህ አይነት ፕሮጀክቶችና ኢንቨስትመንት አንድ አካባቢ ሲሄዱ በሚሰራቸው ስራዎች ውስጥ ለአካባቢው ማህበረሰብ ቅድሚያ መስጠት መቻል አለበት። ለአካባቢው ተወላጅ ቅድሚያ መስጠት መቻል አለበት። የሥራ ዕድል ከሆነ ለአካባቢው ሰው ቅድሚያ መስጠት መቻል አለበት። እንበል እስቲ ይሄ ፋብሪካ እዚህ ሲመጣ ይሄ የሲሚንቶ ፋብሪካ እዚህ ሲመጣ ለአካባቢው ልጆች ለአካባቢው ወጣቶች ቀን ስራም ቢሆን ተቀጥሮም ቢሆን እንደየሙያ እንደየችሎታቸው እንደየብቃታቸው ነው። የማይገባቸው ቦታ አይደል። ለነሱ ቅድሚያ ካልሰጠ ከሌሎች ቦታ ሁሉ ጭኖ አምጥቶ እዛ አራግፎ የምናሰራ ከሆነ በምንም መልኩ ያ የተሳካና የተዋጣለት ኢንቨስትመንትና ቢዝነስ ፕሮጀክት ሊሆን አይችልም። ምሳሌ ልሰጣችሁ ፈልጋለሁ። የደርባ ሲሚንቶ ፋብሪካ ወደዚህ ወደ ሰሜን ሸዋ መጥቶ ስራውን ሲጀምር አብዛኞቹ የተቀጠሩበት ከአንድ አካባቢ ተጭኖ የመጡት ሰዎች ናቸው የነበሩት። ቀጣሪው ድርጅት በዛን ጊዜ የነበሩት ከባለስልጣኖች ጋር ግንኙነት ያላቸው የግል ንግድ ተቋማት ነበሩ። ስለዚህ ከዋናው ስራ አስፈጻሚ ጀምሮ ከተለያየ ስራ እርከን ደረጃ ላይ ያሉት ጀምሮ እስከ ታችኛው ድረስ የአንድ ጫኝ አውራጅ እንኳን ጭምር ከሌላ ቦታ ተጭኖ እንዲመጡ ድረስ ነው የተደረገው። እንግዲህ የደረሰበትን ጉዳት ሁላችንም እናስታውሳለን ብዬ አስባለሁ። ስለዚህ ለአካባቢው ግብአት ማቅረብ ሊሆን ይችላል። ሲሚንቶ ፋብሪካ ነው እንደምሳሌ ወሰድኩኝ። አፈር ማቅረብ ሊሆን ይችላል ወይ ድንጋይ ነገር ሊሆን ይችላል። የሆኑ አካባቢያዊ ግብአቶችን ማቅረብ ሊሆን ይችላል። ትራንስፖርት ሎካል ትራንስፖርት ሊሆን ይችላል። በአካባቢው ውስጥ ለሰራተኞች ምግብ ማብሰል የምግብ አገልግሎት የሻይ ቡና አገልግሎት ለአካባቢው ማህበረሰብ ቅድሚያ መስጠት አግባብነት አለው ይላል። ይህ የሳይንስ የጥናት የሚያመላክተው ጉዳይ ነው። የምርት ስርጭት ሊሆን ይችላል፣ ንግድ ሊሆን ይችላል፣ ትስስር መፍጠር ሊሆን ይችላል። ቅድሚያ ለአካባቢው ባለሀብቶች፣ ለአካባቢው ነጋዴዎች፣ ለአካባቢው ባለሙያዎች በስራው ዘርፍ ላይ ለተሰማሩት ብቃትና ደረጃውን ለሚያሟሉት ለአካባቢዎቹ ቅድሚያ መሰጠት መቻል አለበት ነው። ለዚህ ነው ባለፈው ጊዜ ከሳፋሪኮም ጋር ተያይዞ የመጣው ነገር ወደ እንደው የሐሳብ ግጭት ያመራበት ፕራዮሪቲ ያልተሰጠነው ነው። አዳማ ውስጥ ለሚኖር ሰው አዳማ አካባቢ ቅድሚያ ሊሰጠው ይገባል። ቢሾፍቱ ውስጥ ለሚኖር ባህር ዳር ውስጥ ለሚኖር ለዛ አካባቢ ቅድሚያ መሰጠት አለ። ደብረ ብርሃን ውስጥ ለሚኖር ቅድሚያ መሰጠት፣ ጎንደር ውስጥ ለሚኖር ቅድሚያ። እነዚህ ትልልቅ የሆኑ ኮሚኒኬሽን የሚካሄድባቸው ቦታዎች ነው። ወደ ትግራይ ክልል የሚሄድም እንደዛው፣ አፋር የሚሄድ ከሆነ ሰመራ የሚሄድ ከሆነ ለሰመራ ውስጥ ለሚኖሩት ዱብቲ ውስጥ ለሚኖሩት ቅድሚያ መስጠት መቻል አለበት። ወደ ሶማሌ ክልል የሚሄድ ከሆነ ጎዴ ከሆነ ቀብሪ ዳር ከሆነ ጅግጅጋ ከሆነ ለዛ አካባቢ የሚኖሩት ቅድሚያ መስጠት መቻል አለ። የጋምቤላውም የቤኒሻንጉሉም የደቡብ እንደዚሁ ነው። የኦሮሚያም ሲሆን እንደዚህ ነው። ለዚህ ለአካባቢው ውስጥ ግብአት በማቅረብ በየትኛውም የቢዝነስ ሪሌሽንሺፕ ተሳትፎ እንዲኖራቸው ለማድረግ ለአካባቢው ቅድሚያ መስጠት መቻል አለበት የሚለው ነገር ነውና ይሄ ታሳቢ መሆን እንዳለበት ጥናቶች ያሳያሉ። ይሄን ነገር ያልተከተሉት አብዛኛው ድርጅቶችና የንግድ ተቋማት ለተወሰነ ዓመታት ፋንክሽን ሆነዋል እንጂ የሆነ ችግር ሲፈጠር የሆነ ሁኔታ ሲፈጠር መውደቃቸው ለመጥፎ ነገር መጋለጣቸው አይቀርም ነው። ለአካባቢው ህዝብ ቅድሚያ መስጠት ወሳኝ ነው የሚለው ነው። ስድስተኛውና ዋናው ኢምፖርታንት ነገር እንደዚህ አይነት ሀገራዊ ፕሮጀክቶች በተለይ ቢዝነስ ኢንቨስትመንት ሲሆኑ ለአካባቢው ህዝብ መልሶ መስጠት መቻል አለባቸው። ዝም ብሎ ኤክስፕሎይት ማድረግ ብቻ መሆን የለበትም። ኦኬ ከሰል ድንጋይ ነው የምናወጣው፣ እምነ በረድ ነው ወርቅ ነው የምናወጣው። ለአካባቢው ምንድነው መልሰን የምንሰጠው? ትምህርት ቤት ነው፣ ጤና ነው፣ መጠጥ ውሃ ነው፣ መንገድ ነው፣ የመልሶ መሬትን መልክዓ ምድርን መልሶ የማገገም ነው፣ የመስኖ ስራ ነው፣ የስልጠና ነው፣ የስራ ዕድል ፈጠራ ነው። ምንድነው ለዛ አካባቢ ካገኘሁት ካተረፍኩት ከተጠቀምኩት ተቋዳሽ እንዲሆኑ የሀገሩ ባለቤት የአካባቢ ባለቤት አካባቢውን ጠብቆ ያቆዩት እነሱ እንደመሆናቸው መጠን መልሼ የሰጠሁት ምንድነው የሚለው ነገር በጣም ወሳኝ ነው። ይህ በሳይንሱ ዓለም corporate social responsibility ነው የሚባለው። In a corporate social responsibility you give back to your community a certain percentage of your profits, a certain percentage of your benefits. እንደዚህ ነው እንግዲህ ነገሮች ምን እንጂ ካልሆነ እኔው ብቻ ተጠቅሜ እኔው ብቻ ኤክስፕሎት አድርጌ ያለውን ሁሉ ሰብስቤ እኔው ብቻ ቱጃር እኔው ብቻ ወለታ እንግዲህ ወደ አዶላ አካባቢ ተደረገው እናውቀዋለን።
በወለጋና ቤኒሻንጉል ድንበር የሚሰሩት ትልልቅ የከበሩ ድንጋይ የሚያወጡት ምን ያደረጉ እንደሆነ እናውቃለን። እዚህ ወደ ሰሜን ሸዋ አካባቢ እዚህ ብቻ አይደለም ሌሎችም በሁመራ አካባቢ እነዛ ትላልቅ ፋርሞች ያካሄዱ የነበሩት እነማን ተጠቃሚ ነው ማህበረሰቡ ከዛ ውስጥ እንደው ምን ተቋደሰ የሚለው ነገር እና ትልልቅ ሎጆች ትልልቅ ሆቴሎች ትልልቅ የቱሪስት መዳረሻ የሆነውን ሰሜኑን የሀገራችን ክፍል ወስደን የአካባቢው ምንድነው የተጠቀመ የሚለው ነገር ማየት ይቻላል። ለአካባቢው መልሰን መስጠት የምንችልበት ዘዴ መቀየስ መቻል አለበት። ካልሆነ በስተቀር በምንም መልኩ እንደዚህ አይነት ቢዝነስ ሰስቴነብል ሊሆን አይችልም። ህዝቡ ለተወሰነ ጊዜ ሊታገስ ይችል ይሆናል። የአካባቢው መስተዳድር ተወሰነ ጊዜ ኦኬ ብሎ እዛ አካባቢ ያለውን ሁሉ ኦፖርቹኒቲ እንድንጠቀም ሊፈቅድልን ይችል ይሆናል። ከተወሰነ ጊዜ በኋላ ግን ንብረታችን መዋዕለ ንዋያችን አደጋ ላይ ሊወድቅ ይችላል። በሰባተኛና መጨረሻ ላይ ማንሳት የሚፈልገው ወደ አንድ አካባቢ ስንሄድ ምንድነው ሎካላይዝድ ስትራቴጂ ነው መጠቀም ያለብን። የአካባቢው ጋር ሊመጥን የሚችል ስትራቴጂ ነው መከተል ያለብን። የአካባቢውን የንግድ ባህል እና የንግድ ስርጭት ሁኔታን በአካባቢው የሚገኙ ምርቶችን ግብአቶችን እንደዚሁም ደግሞ የተፈጥሮ ሀብቶችን በአካባቢው የሚገኙ ነጋዴዎችን አርሶ አደሮችን ሰራተኞችን ቴክኖሎጂዎችን ሎካላይዝድ ስትራቴጂ ዲስትሪቢዩሽን ሲስተማችን ፕሮዳክሽን ሲስተማችን የፕሮዳክት ኔቸር የምናመጣቸው የፕሮዳክት ባህሪዎቻችን ሎካላይዝድ መሆናቸው ይጠቅማል የሚሉት ናቸው። ውድ የዱቢ ድሬድ ነግዴ ቤተሰቦች ዛሬ ደግሞ ያወራን ያለነው ምንድነው አንድ ኢንቨስትመንት አንድ ቢዝነስ እና ትልቅ የሀገራዊና ወይ ደግሞ የክልላዊ ፕሮጀክቶች ሲባሉ ወደ አንድ አካባቢ ሲሄዱ የተሳካላቸው ውጤታማ እንዲሆኑ ከማህበረሰቡ ጋር ተቀናጅቶ ታርቆ ለዘላለም ሊኖሩ እንዲችሉ ካስፈለገ ምን አይነት ነገሮች ታሳቢ መደረግ አለባቸው የሚሉትን ነገሮችን ስናወራ ነበር። እነዚህ ነጥቦች በነገራችን ላይ ለውጭ ሀገር ባለሀብቶች ብቻ ሳይሆን ለሀገራዊ ውስጥም ባለሀብቶች ትልቅ ፋይዳ ያላቸው ናቸው። ይጠቅማቸዋል። ይህን ቪዲዮ ላይክ እና ሼር ሰብስክራይብ ማድረግ እንዳትረሱ። ይዳረስ። ቢዝነሱ ሰላም መሆን አለበት። ንግዱ የተሳለጠ መሆን አለበት። እያንዳንዱ ሀገራዊ ፕሮጀክቶቻችን ኢንቨስትመንቶቻችን ቀጣይነት ያላቸውና ሀገራዊ ፋይዳቸው የሚፈለገው ደረጃ ላይ መድረስ መቻል አለበት። ያ መሆን የሚችለው መሰረታዊ የሆኑት ነገሮችን አካቶ ወደ አካባቢው መቅረብ ሲችል ነውና ይሄን ለሁሉም ሰው ሼር ማድረጋችሁ እንዳትረሱ የሚለው ነው። መጨረሻ ላይ ማንሳት የሚፈልገው ጥቂት ነጥቦች ይኖሩኛል። ይህ እንግዲህ እስካሁን ያወራ ነው ከባለ ሀብቱ ከፕሮጀክቱን ከሚያመጣ ኢንቨስትመንቱን ይዞ ከሚመጣው ሳይድ ያለው ነው። ህዝቡስ ማህበረሰቡስ ብሎ መጠበቅ ነው። የኔ ነው አምጣ ይገባኛል እኔ ለምን እንደዚህ ያለንኩ ብሎ አምባጓሮ መፍጠር አለበት? አይገባም። እኔ ያልተቀጠርኩበትም እኔ የለውበትም እኔ ተጠቃሚ አይደለም እንደዚህ ያረግ በዚህ ይሄ ብቻ ነው ኮምፕሌን። ከህዝቡስ የሚጠበቀው አካባቢው ላይ ከሚገኙ ነጋዴዎች ባለ ሀብቶች አካባቢው ላይ ከሚገኙ ምሁራን ወጣቶች የሥራ እድል ፈላጊዎችስ የሚጠበቅ ነገር የለም? ከጥቂት ሀፍታ በኋላ ከነሱስ ምን ይጠበቃል የሚለው ነጥቦችን የተወሰኑ ነጥቦችን አንስተን እናወራለን። ቆይታችሁ አሁንም ከኛ ጋር ይሁን። የዱቢ ድሬድ ነግዴ ቤተሰቦች እንደገና ተመልሰን መተናል። እስቲ ደግሞ በእንደዚህ አይነት ፕሮጀክቶችና ኢንቨስትመንት አካባቢው ያለው ህዝብስ ምን ማድረግ አለበት? ጥናቶች ምን ይላሉ? የብዙ ሀገርና የብዙ አካባቢ ተሞክሮችስ ምን ይላል የሚለው ነገር አንስተን የምናወራ ይሆናል። የመጀመሪያው ነገር የሚመጣውን ኢንቨስትመንትና ፕሮጀክትን በደስታ በዝግጅት በፍላጎት በትልቅ ሞራል ለመቀበል ዝግጁ መሆን መቻል አለበት። በዓለማችን ላይ ኢንቨስትመንት አነስተኛ ነው። ትልልቁ የዓለማችን ኢንቨስትመንቶች እየሄዱ ያለው እንደገና ወደ አውሮፓ ነው፣ እንደገና ወደ አሜሪካ ነው፣ እንደገና ወደ ትልልቅ በኢንዱስትሪ ወደ በለጸጉት ሀገራት ናቸው። የዓለማችን የፎሬን ዳይሬክት ኢንቨስትመንት ፍሰቱን ወስደን ከተመለከተን ወደ ታዳጊ ሀገር ከሚሄደው ይልቅ ወደ አደጉት ሀገራት የሚፈሰው ነው እስካሁን የሚበልጥ ያለው። ስለዚህ ፎሬን ዳይሬክት በጣም አነስተኛ ነው። ኢንቨስተር አነስተኛ ነው። መዋዕለ ንዋይ አነስተኛ ነው። የምጣኔ ሀብት ሳይንስ እንዲህ ነው የሚለው ሌብርና ላንድ በታዳጊ ሀገር ካብ ምንድነው ይሄ መሬትና የሰው ጉልበት በገፍ ነው ያለው። እጥረት ያለው ካፒታል ላይ ነው። ለኢንቨስትመንት ሊውል የሚችል ካፒታል ነው አነስተኛ ያለው። ስለዚህ እንደዚህ የሚመጡትን አነስተኛ በስንት ውድድርና ፉክክር ውስጥ አልፎ ሾልኮ የሚመጡትን ፕሮጀክቶችን ሀገር አቀፋዊ የሚሆኑ ክልላዊ የሚሆኑ ያንደ አካባቢ ሲሆን በደስታና በፍላጎት ለመቀበል ዝግጁ መሆን መቻል አለብን። ለፋይዳችን ነው የሚመጣው፣ ለጥቅማችን ለእድገታችን ለኛ ትርፋት ይዞ ነው የሚመጣው፣ ለኛ እድል ይዞ ነው የሚመጣው፣ አጋጣሚዎች ቴክኖሎጂ ትራንስፈር ይዞ ነው የሚመጣው፣ ኖሌጅ ትራንስፈር ይዞ ነው የሚመጣው፣ ኤክስፖዠር ይዞ ነው የሚመጣው።
የአካባቢ ማህበረሰብ እንኳን ሊለውጥ የሚችል አጋጣሚዎችን ይዞ ይመጣል። ስለዚህ ምን ማድረግ አለብን? በመጀመሪያ በደስታ ለመቀበል ልባችንን ከፍተን አእምሮአችንን ከፍተን መጠበቅ፣ መቀበል፣ ዌልካም መደሰታችን መፈለጋችን ስንጠብቅ የነበረን እንደሆነ ማሳየት መቻል አለብን የሚለው ነው። ሁለተኛ ደረጃ ላይ ኢንቨስትመንቱና ፕሮጀክቶቹ ይዞ የሚመጡትን እድሎችን ኩዊክሊ ለይቶ ማወቅ ነው። ባለሀብቱ ከዛ ሳይነሳ ፕሮጀክቱ ገና መጥቶ እንኳን ስራ ሳይጀምር ምን አይነት አጋጣሚዎች አሉ? የሥራ እድል ይዞ ነው የሚመጣው? ከተማ እንዲመሰርት ነው የሚያደርገው? መሰረተ ልማትን ይዞ ነው የሚመጣው? ሌሎችን ለንግድ የሚሆኑትን ሻይ ቤት እንዲከፍት፣ ምግብ ቤት እንዲከፍት፣ ሱቅ እንዲከፍት፣ ትራንስፖርት አገልግሎት እንዲሰጥ ምን አይነት እድሎች ይዞ ይመጣል የሚሉ ቀድመን አስበን መዘጋጀት መቻል አለብን። የኛን መዋለ ንዋይ ብቻ ልፈልግ አይደለም። የኛን ግብአት ብቻ፣ የኛን መሬት፣ የኛን አየር፣ የኛን ውሃ፣ የኛን ደን ብቻ ፍለጋ አይደለም የሚመጣው። ከእንደዚህ አይነት በተለይ ከአንዳንዱ ትልልቅ ግዙፍ ከሆኑ ኢንቨስትመንቶች ጀርባ ትልልቅ እድሎች አሉ። ትልልቅ ኦፖርቹኒቲ ቢዝነሳችንን ትራንስፎርም ሊያደርጉ የሚችሉ፣ ካፒታል ስትራክቸራችንን ኢምፕሩቭ ሊያደርጉ የሚችሉ፣ ቢዝነስ አሰራሮቻችንን የተሻለ ደረጃ ላይ ሊያደርሱ የሚችሉትን ብዙ እድሎችን ይዞ እነሱን ለይተን አውቀን በተጠንቀቅ መጠበቅ መቻል አለብን። በሶስተኛ ደረጃ ላይ በሚፈለገው መንገድ ራሳችንን አዘጋጅተን መጠበቅ አለብን። የቤት ስራዎቻችንን ሰርተን ማለት ነው። ለምሳሌ ያ የሚመጣው ፋብሪካ፣ ያ የሚመጣው የአገልግሎት ዘርፉ ክፍለ ኢኮኖሚ ስልጣና የሆነ ነገር መሰልጠን ካለብኝ፣ በሆነ ነገር ልምድ የሚያስፈልገኝ ከሆነ የሆነ ካፒታል አዘጋጅቼ መጠበቅ ካለብኝ፣ ራሴን አሻሽዬ አፕግሬድ አድርጌ አመቻችቼ መጠበቅ ካለብኝ ራሴን ለሚመጣው እድል ብቁ እንዲሆን አድርጌ ራሴን አዘጋጅቼ መጠበቅ መቻል አለበት። ለዛ ስራ ደረጃ ብቁ ካልሆንክ አትቀጠርም። የአካባቢ ስለሆንክ በአንተ አካባቢ ያለው ኢንቨስትመንት ስለሆነ ብቻ አይሰጥም እድሉ። ከኔስ የሚጠበቀው ዝግጅት ምንድነው? የሥራ ባህል መለወጥ መቻል አለበት። ከፈለገን 3 ሰዓት ገብተን 9 ሰዓት አይታሰበም። ቢዝነስ ነው እየመጣ ያለው። እንደፈለገን ለብሰን በዛች በትንሹ ሙያችን፣ በዛች በዲፕሎማችን፣ በዛች አይታሰብም። የትምህርት ዝግጅት የሚፈልግ ከሆነ፣ ልምድ የሚፈልግ ከሆነ፣ የሥራ ባህል መቀየር የሚያስፈልግ፣ ቦታችንን እንኳን ለውጥ ማድረግ የሚያስፈልግ ከሆነ፣ ሪሎኬሽን የሚያስፈልገን ከሆነ፣ ሌሎችን ንብረቶችን ሽጬ ወይ ደግሞ ገለል አድርጌ ለዚህ ነገር ማዘጋጀት ካል የሚያስፈልጉትን ነገሮችን ቅድመ ሁኔታዎችን አሟልተን ለሚመጣው ነገር ማዘጋጀት። እድሉን ብቻ ማለየት ብቻ በቂ አይደለም። እድሉንስ በምንድን ነው የምጠቀመው? እድሉንስ በምን አትራክት አደርጋለሁ የሚለውን ነገር ተዘጋጅተን መጠበቅ አለብን። አንዳንዶቻችን እዚህ ካረፈ በኋላ ገና ጥንት አውቀን ስናበቃ እድሎች ሁሉ አልቋል። አንዳንዶቹ ሲመጣ ስራው የሚፈልገው 24 ሰዓት ብሎ የሚሰራ ነው። ቀን ሌሊት፣ በዓል የለ፣ እሁድ የለ፣ ቅዳሜ የለም። እንደዚህ አይነት ስራ የሚሰራ ሰው ነው የሚፈልገው። ሌላው ያለንን ንብረት ሁሉ አዚዘን ተበድረን ከንግዱ ጋር መሰለፍ ያለብን ነገር ሊያስፈልግ ይችል ይሆናል። ወይ መሬታችንን ሊፈልግ ይችል ይሆናል። ሀብታችን፣ ሌሎች ሀብቶቻችንን ሊፈልግ ይችል ይሆናል። ለነዛ ሁሉ ተዘጋጅተን መጠበቅ አለብን የሚለው ነገር ነው። አራተኛው ነገር ከጠባቂነት አይምሮ ወጥተን መጠበቅ መቻል አለብን። አንዳንድ ጊዜ በቃ የተረጅነት መንፈስ ነው ስለመጣ ብቻ የሚረዳን፣ ከቤት ጠርቶ የሚያግዘን፣ ከቤት ጠርቶ ገንዘብ የሚያበድረን፣ ከቤት ጠርቶ ስራ የሚያስገባን፣ ከቤት ጠርቶ ይሄን የሚያደርገን አይቻል። ዲፔንደንሲ ሲንድሮም፣ ዲፔንደንሲ ሜንታሊቲ፣ ዲፔንደንሲ ስፒሪቶቻችንን ቀርፈን መጠበቅ መቻል አለብን። ጥገኝነት፣ አንዳንድ ቢዝነስ፣ የትኛውም ፕሮጀክት፣ የትኛውም ቢዝነስ፣ የትኛውም የኢንቨስትመንት ስራ ዲፔንደንሲን አይፈልግም። ሃርድ ወርክን ግን ይፈልጋል። ሌበራችንን በጣም ጉልበታችንን አፍሰን ሰርተን እንድንለውጥ ሊፈልግ ይችላል። የሆነ ሰው ረድቶኝ፣ የሆነ ሰው ደግፎ፣ የሆነ ሰው እጄን ይዞ፣ የሆነ ሰው ሪኮመንድ አድርጎ፣ ሰው በጓዳ አስገብ አይደለም። ኖ የኔን ኤፈርት፣ በኔ ጉልበት፣ በኔ ጥረት፣ በኔ ሩጫ፣ በኔ ፉክክር የሚፈልግ ነገር ሊሆን ይችላል። ለዛ መዘጋጀት አለብን። አምስተኛ ላይ ምንድነው አስተዋጽኦ የሚለው ነገር ማወቅ አለብኝ። ዝም ብዬ ለመጠቀም ብቻ፣ ለመዝረፍ፣ ለመውሰድ፣ ለመጠቀም፣ ለማደግ፣ ለመለወጥ፣ ለመበልጸግ የሆነ ነገር አይደለም። እኔስ ወዶ አይ ኮንትሪቢዩት። ያ ካልሆነ ያ ፕሮጀክት አይፈልገኝም። ባይዘወይ ያ ባለ ሀብት አይፈልገኝም። what is your value addition ይለናል። ለምሳሌ ያ ፋብሪካ የውሃ ፋብሪካ ከሆነ፣ የመጠጥ ውሃ ፋብሪካ ከሆነ ያን የመጠጥ ውሃ ፋብሪካ እኔ አሰራጫለሁ ካልኩኝ ያንተ ቫልዩ አዲሽን ምንድነው? ምንድነው አስተዋጽኦ የምታደርገው? የንብረት ጥበቃ ነው? የተሻለ የማርኬት አውትሪች ነው ያለኝ?
ጥሩ የከስተመር ሃንድሊንግ ነው ሎጂስቲክስ ነው ያለኝ ካሉት ከአካባቢ ማህበረሰብ ጋር ያለን ኮሚኒኬሽን ያለን ተግባቦት በጣም what is your unique contribution to my business to my project to my investment ነው የሚለው አንድ ባለሀብት የምንወዳደርበት ተወዳድረን የምናሸንፍበት ለዛም ቢዝነስ ኮንትሪቢዩት አስተዋጽኦ የምናደርግበት ምንድነው የሚለው ነገር ማዘጋጀት መቻል አለብን ዝም ብሎ ኤክስፕሎይት ማድረግ ዝም ብሎ መጠቀም ዝም ብሎ ከዛ ፋይዳ ማግኘት ብቻ ሳይሆን እኔ ደግሞ ይሄን ይፈይዳል እኔ ከመምጣት የተነሳ የምትጠቀመው አንተ ቫልዩ የምታተርፈው እንደዚህ ነገሮች አሉ የሚሉትን ነገሮች ነጥሮ ወጥተው በወረቀት ላይ ተቀምጠው ለቢዝነስ ዲሊንግ ለኔጎሲዬሽን መቅረብ መቻል አለባቸው ስድስተኛ ላይ መብታችንን የምናስከብርባቸውን ዘዴዎችን ሁሉ መዘጋጀት አለብን ሁሉ ነገር ደግሞ ህጋዊ ነው መሆን ያለበት ዝም ብሎ አምባጋሮ ጩኸት ክርክር ንትርክ ሩጫ ጥል ንብረት ማውደም ግጭት መዝጋት አይታት ህጋዊ ሆነ ሰንሰለት የኔ መብት እንዳይጎዳ በቢዝነስ ሪሌሽንሺፕ ውስጥ ሰራተኛ ከሆንኩኝ የንግድ አጋር ከሆንኩኝ የሆነ ነገር ማቀርብ አስተዋጽኦ ማደርግ ስቴክሆልደር ከሆንኩኝ መብቴ እንዳይጎዳ ድንበሬ እንዳይጣስ ኤክስፕሎይትድ እንዳልሆን መብቶቼ የሚጠበቁበትን ህጎችን ስርዓቶችን ሁሉ ስኪል ሆኜ ተዘጋጅቼ መቅረብ መቻል አለብን ያ በዛ በኩል ደካማ ሆነን ከተገኘን ኦቨርራይድ ሊያደርጉት ይችላሉ ስለዚህ ሁሉም ነገር ደግሞ ህግና ስርዓትን በተከተለ አካባቢውን ህግ የሀገሪቷን ህግ ያለ መቃፋዊ ህጎችንም የሚከተል መሆን መቻል አለበት ካልሆነ በስተቀር ወደ ሀገሬ ስለመጣ ሄጄ ከሳውዲ አረቢያ ከዱባይ ከአሜሪካና ከአውሮፓውያን ሰው ባለሀብት ስላመጣው ከኔ ጋር ጆይንት ቬንቸር ብቻ ስለገባ እንዲያረጋለሁ በዚያ አወጣለሁ በዚያ ወርዳለሁ ካለ አይታሰብም አይደረግም ብዙ ባለሀብቶች ከቻይና መጥቶ ብዙ ባለሀብቶች ከቱርክ ከህንድ ከሌሎች ሀገር ከአውሮፓ ከአሜሪካ መጥቶ ንብረታቸው የኛ መሬት ውስጥ ተቀብረው ተዘርፎ ባዶ እጃቸውን ያጨበጨበው ወደ ሀገራቸው ተመልሷል እንደነዚህ ባለሀብቶች ኢሚዲየትሊ ወደ ሀገራቸው መንግስት ወደ ሀገራቸው ህዝብ ሲመለሱ የሚነግሩት ለኢንቨስትመንት ዴስቲኔሽን ቾይስ አይደለንም ማለት ነው ወርዝፉል አይደለም ለፓርትነርሺፕ እንደ ሀገር እንደ ህዝብ እንደ ባለሀብት ወርዝፉል ፓርትነር አይደላችሁም ነው የሚያስብላል ስለዚህ የሚሰራው ነገር ሁሉ ክርክርና ንትርኩ ድርድሩ ህግን ማስራት ያደረገ መሆን አለበት የመጨረሻውና ሰባተኛ ነጥብ ላነሳላችሁ የሚፈልገው የተግባቦት ስኪላችንን አዳብረን መጠበቅ መቻል አለብን ኮሚኒኬሽን ስኪል ከትልቁም ከትንሹም ከአዋቂም ካላዋቂም ከሰራተኛውም ከነጋዴው ከሰራተኛውም ካሰሪው ከባለሀብቱም ከሁሉም ሰው ጋር ከሁሉም አካላት ጋር እንዴት አድርጌ የተሻለ መግባባት ሊኖርኝ ይችላል የሚለው ነገር ላይ መዘጋጀት መቻል አለበት ኮሚኒኬሽን ኢዝ ኪ ቢዝነስ እንሰራ ኢንቨስትመንት እንሰራ ኮሚኒኬሽን ማተርስ አቀራረባችን ማተር ያደርጋል አነጋገራችን ማተር ያደርጋል ሐሳባችንን የምንገልጽበት የምንሰጠውና የምንቀበለውን የምንገልጽበት ሁሉ ነገር ማተር ያደርጋል ስለዚህ ኮሚኒኬሽን አካባቢያችን ላይ የተሻለ ስራ መስራት መቻል አለበት ሃርድ ደብዳቤ የጻፈን ሃርድ ኢሜል ያደረገን ሃርድ ስልክ ደውለን የምንጨቃጨቅ የምንሳደብ ከሆነ የትም ያደርሰናል we fail ያ ባለሀብት ግን ፌል ያ ፕሮጀክት ግን ፌል ሊያደርግ ይችላል ስለዚህ በዛ በኩልም መዘጋጀት አለብን ማለት ነው የተወደዳችሁ የዱቢ ድሬድ ንግድ ቤተሰቦች የዚህ መድረክ ተከታታዮች ሁሉ አንድ ቢዝነስ አንድ ፕሮጀክትና አንድ ኢንቨስትመንት ወደ አንድ አካባቢ ሲሄድ ምን ታሳይ ማድረግ መቻል አለበት ውስጡ ምንን ትኩረት አድርጎ ወይ ደግሞ ምንን ነገሮችን ኮንሲደር አድርጎ ወደዛ መሄድ አለበት የሚለው ነገር አነሳን በመጨረሻ ደግሞ እዛ አካባቢ ያለው የንግዱ ማህበረሰብ ባለሀብቱ ወጣቱ የአካባቢው መዋቅር ደግሞ ከሚመጣው ነገር ተጠቃሚ እንዲሆን እሱም የራሱ ስራ ምን መስራት አለበት የሚለው ነገሮችን ነው ስንነጋገር የነበረው ያ ካልሆነ በስተቀር ሁላችንም እንደምናስተባብሰው በፈረንጆች አቆጣጠር በ2016 እስከ 18 መሐከል ያለው ብዙ ንብረቶች ወድመዋል እዚህ ሀገር ከዚህ እስከ አምቦ መስመር ከዚህ እስከ ወሊሶ መስመር ከዚህ እስከ ቢሾፍቱ መስመር ከዚህ ወደ ሰሜን ወደ ብዙ አቅጣጫ ብዙ ሀገር ብዙ አካባቢ ያሉት ፋብሪካዎች ትልልቅ ተቋሞች ትልልቅ መንግስታዊና መንግስታዊ ያልሆኑ ተቋሞች ንግድ ተቋሞች ወድመዋል እንደዚህ አይነት ክሳራ እንደዚህ አይነት ግጭት እንደዚህ አይነት የመዋለ ንዋይ ፍሰት መንገድ ላይ እንዳይቀር ኢንቨስትመንቱ ፕሮጀክቶቹ የተሳለጡ እንዲሆኑ ኮንሲደር መደረግ ያለባቸው ነገሮች ነባራዊ ሁኔታዎች ጥናቶች የሚያመላክቱት ምንድናቸው የሚሉትን ነገሮች ነው እስካሁን ድረስ እንነጋገር የቆየነው ይህ ለግለሰብ ደረጃም በሀገር ደረጃም ጥቅሙ ከፍተኛ ነው በያስባለሁ ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ ይሄ እናንተ ማድረክ ነው ሐሳብ መስጠት ትችላላችሁ ጥያቄ ማንሳት ትችላላችሁ የራሳችሁን ልምድና ተሞክሮ ማጋራት የምትችሉበት መድረካችሁ ነው በሌላ ፕሮግራም ሌላ ጊዜ እስከምንገናኝ ድረስ ቻርን ሰንብት ቻር ሰላም ያገናኘን ሰላም ቆዩ ገለቶማ ሆራ ቡላ